ሰላም ሰላም ውድና የተከበራችሁ የኔ ልዩ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ሁኑ እያልኩኝ ወደ ዛሬው ቪዲዮ እገባለሁ። ለዛሬ አንድ አጠር ያለ ቪዲዮ ይዤ መጥቻለሁ እና ይሄ ቪዲዮ ላይክ እያደረጋችሁ ጀምሩት፣ እንዲሁም ደግሞ ሼር እያደረጋችሁ ለሌሎች አድርሱልኝ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። እነዚህንና ሌሎች መሰል የሆኑ ታሪኮችን አስተማሪ፣ አዝናኝ እንዲሁም ደግሞ ቁም ነገር ያላቸው ቪዲዮዎችን ወደ እናንተ ይዤ እመጣለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ የአንዲትን ሴት ታሪክ ይሆናል። ይች ሴት በጣም የምትወደው እና ልክ እንደ ቤት እንስሳ አድርጋ የምትንከባከበው አንድ እባብ ነበራት። ይሄ እባብ ገና ትንሽ በቃ ሕፃን እያለ ነው ቤት ውስጥ ያሳደገችው እና የሚፈልገውን ነገር እያቀረበች እየተንከባከበች አደገ። በቃ ለብዙ ጊዜ ከእሷ ጋር ኖረ እና በጣም ትልቅ ሆኗል። ከዛ ግን አንድ ሰሞን ይሄ እባብ ለውጥ ታይበታለች። ከዛ ጭራሽ ምግብ ስታቀርብለት ምንም ምግብ የሚባል ነገር አልበላም ይላታል እና በዚህ ነገር ግራ የተጋባችው ይቺ ሴት በቃ በጣም ታሞ እንደሆነ የገመተችው እና ወደ አንድ የእንስሳት ሕክምና ጣቢያ ይዛው ትሄድና ለአንድ ዶክተር ታማክረዋለች። ከዛ በኋላ ምንድን ነው ምን ሆኖ ነው ሲላት፣ ይሄ እባብ ያሳደግኩት እኔ ራሴ ነኝ። ገና ትንሽ በቃ ሆኖ ነው ቤት ውስጥ ያሳደግኩት፣ እየተንከባከብኩት ከኔ ጋር ነው እየኖረ ያለው። አሁን ግን ምግብ ሊበላ ፈቃደኛ አይደለም። ምንም በቃ የሚወደውን ከዛ ፊት የሚበላውን ምግብ ነገር ሁሉንም አቀረብኩለት፣ ነገር ግን ሊበላ ፈቃደኛ አይደለም እና ዶክተር ታሞ ነው ምናምን ብላ እንዲያክምላት ትጠይቀዋለች። ከዛ ይሄ ዶክተር በቃ አረፍ በይና በዛው የምጠይቅሽ አንዳንድ ጥያቄዎች አሉ ይላትና እንድትቀመጥ ያዛታል። ከዛ ተቀመጠች እና አንዳንድ ጥያቄዎችን ጠይቃት። እስቲ ምግብ ካለመመገቡ በተጨማሪ ይሄ እባብ ያየሽበት ሌላ ለውጥ ካለ ንገረኝ ይላታል። አዎ በጣም ብዙ ለውጥ አለው። በፊት የሚተኘውም የሚቀመጠውም የራሱ ቦታ አለው እና በአሁኑ ሰዓት ግን ልክ ሌሊት ላይ እኔ ከእንቅልፌ ስነቃ የማገኘው ወይ እላይ ላይ እንዴት ተኝቶ ወይ ደግሞ ከጎኔ እንዲህ ዝርግት ብሎ ይተኛል። አንዳንዴ ደግሞ ከግርጌ ላይ ተዘርግቶ ከእግሬ ስር አገኘዋለሁ እና ከዛ በፊት ደግሞ እንደዚህ አይነት ባህሪ የለበትም ብላ ይቺ ሴት ለዶክተሩ ትነግሯለች። እንግዲያውስ ይሄንን እባብ ቶሎ ብለሽ ከህይወትሽ አስወጪው ብሎ ዶክተሩ ይነግራታል። እንዴ ዶክተር፣ ይሄ እባብ እኮ ከኔ ጋር እኮ እየኖረ ነው፣ አሁን አይደለም ያመጣው፣ ትንሽ ሆኖ ነው ያሳደግኩት እና እንዴት ነው አሁን በድንገት ከህይወት የማስወጣው ምናምን ብላ ትነግሯለች። ምክንያቱም በጣም ነው የምትወደው እሷ ልክ እንደ ቤት እንስሳ ቤት ውስጥ እኛ ላሞችን፣ በጎችን፣ ሌሎችም የቤት እንስሳዎችን ልክ እንደምንንከባከበው እንደዛ አድርጋ ነው የምትንከባከበው እና በቃ እንደዚህ ስላ በጣም ትደነግጥና እንዴት ነው አሁን ከህይወት የማስወጣው? ራሴን ያሳደግኩት ሌላ ጉዳት አድርሶብኝ አያውቅም ምናምን ትሏለች። አይ ይሄ እባብ ምግብ አልበላም ያለሽ ታሞ አይደለም፣ ወይም ደግሞ የምግብ ፍላጎት ሳይኖረው ቀርቶ አይደለም። ነገር ግን ካተኛኘቱ ካመጣው ከባህሪው አንጻር መረዳት ይቻላል ይላትና ምግብ የማይበላው ሆዱን ባዶ እያደረገ ነው። ይሄ እባብ ምግብ አልበላም ያለሽ ሆዱ ባዶ እንዲሆንለት ነው። ሆዱ ባዶ እንዲሆን ደግሞ የፈለገው አንዴ ከጎንሽ ተዘርግቶ ተኝቶ ታገኘዋለሽ፣ አንዴ ደግሞ ከላይሽ ላይ ተኝቶ ታገኘዋለሽ፣ አንዴ ደግሞ ከግርጌሽ ተኝቶ ታገኘዋለሽ እና ይሄ እባብ እየለካሽ ነው አንቺን። ሆዱን ባዶ አድርጎ ካደረገ በኋላ አንቺን እንዴት እንደሚውጥሽ እየለካሽ ነው ይላታል። ከዛ በሁኔታው በጣም ደነገጠች እና በቃ አሁን ይሄንን እባብ ከህይወትሽ አስወጪው፣ ምክንያቱም ከዚህ በላይ አንቺ ቤት ውስጥ ከቆየ ምግብ አይመገብም፣ ራሱን ባዶ ካደረገ በኋላ አንቺን ነው የሚውጥሽ ምናምን ይላታል። ከዛ በቃ ተደነጋግጣ ምናምን ይሄንን እባብ ለሌላ ለእንስሳት ማርቢያ ጣቢያ እንድትሰጥ ያዛታል ዶክተሩ ማለት ነው። እሷም በቃ ልክ እንደተባለችው አድርጋ ከዛ ሕክምና ወጣች ማለት ነው። ከሕክምናው ጣቢያ እባቡን ይዛ ወጣች ለእንስሳት ጣቢያ ልታስረክም ማለት ነው። እና አንዳንድ ጊዜ በጣም የምንቀርባቸው በጣም የምንወዳቸው ከእነሱ ደግሞ እኛን በጣም የሚያዝኑልን በጣም ደግሞ የሚወዱን የሚያስመስሉ በዙሪያችን በጣም ብዙ ሰዎች አሉ እና ሁሉም የሚወደን ወይም ደግሞ የሚያፈቅረን የሚመስል ሰው ሁሉም እኛን የሚወደን አይደለም። አንድ አጥፊ ጓደኛም አለ። ልክ እኛን ተመሳስሎ ቀርቦ በጥሩ መንፈስ ቀርቦ ወይም ደግሞ በፍቅር ወይም በወዳጅነት ቀርቦ ነገር ግን እኛ ሳናስበው እኛ ባላሰብነው መንገድ ሊያጠቃን የሚቀርብ ሰው አለ እና አንዳንድ ጊዜ አጠገባችን ያሉ ሰዎች አንዳንዴ እንደው ምን የሚባል ተረት አለ፣ ሰው ሲጠላክ ብቻ ሳይሆን ሲወድግም ለምን በል የሚባል ነገር አለ እና አንድ ሰው ስለወደደን ብቻ አይ በቃ ወዶኛል ምናምን ብለን ውስጣችንን ወይም ደግሞ ራሳችንን አሳልፈን መስጠት የለብንም። ያ ሰው ወደኛ ሲመጣ ምን ፈልጎ ነው ወደኛ የመጣው?
ለምንድን ነው የወደደኝ በቃ ብሎ የሚለውን ነገር ማሰብ እንዳለብን ከዚህ ታሪክ መማር እንችላለን። ምክንያቱም ይሄ እባብ አብሯት ነው የኖረው ከእሷ ጋር አብሯን አንድ ላይ ነው ከእሷ ጋር ነው ያደገው እና ነገር ግን በኋላ ላይ እሷን ሊውጣት እየፈለገ ነው። እሷ ባላሰበችው መንገድ እሷን ሊውጣት እየፈለገ ነው። ስለዚህ ልክ እንደዚህ እባብ መስለው ውስጣችን ላይ እባብ ተንኮለኛ ነው። በነገራችን ላይ የሚያደርገው ነገር ውስጥ በውስጥ ነው እና ድንገት ሳናስበው ነው አደጋ የሚያደርስብን። ስለዚህ ልክ እንደ እባብ ውስጥ ለውስጥ እኛ ውስጣችን ገብተው ውስጣችንን በደንብ ካወቁ በኋላ በደካማ ጎናችን ተጠቅመው ሊጥሉን የሚፈልጉ ጓደኞች ይኖራሉ። ስለዚህ ሰው ሲቀርበን ለምንድን ነው የቀረበኝ? ይሄ ሰው ከኔ ምን ፈልጎ ነው የመጣው ብለን ዙሪያችንን ማጥናት አለብን። የወደደው ሁሉ ወዶ አይደለም። በቃ አፈቀርኩ ብሎ የሚመጣው ሁሉም የሆነ ነገር በቃ ወይ ከኛ ላይ የሚፈልገው ነገር ይኖራል፣ አሊያ ደግሞ እኛን የሚጥልበት መንገድ ደካማ ጎናችንን ሊፈልግ ይሆናልና እና ቤተሰቦቼ አቅፎ ከሚገልና ስሞ ከሚሸጥ ጓደኛ ፈጣሪ ይጠብቀን እያልኩኝ የዛሬ ቪዲዮ ይሄንን ይመስል ነበረ እና እስከ መጨረሻው ድረስ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ስር ላይ አስቀምጡልኝ። እንዲሁም ደግሞ በምሰራቸው ቪዲዮዎች ላይ አስተያየት ካላችሁ ይሄንን ጨምሪ፣ ይሄንን ቀንሺ ብላችሁ የምትሉኝ ነገር ካለ አስተያየት እቀበላለሁ፣ አስቀምጡልኝ። በተረፈ እወዳችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። አመሰግናለሁ።